በወር አበባ ወቅት የድብርት ስሜት፣ የቁጣ ስሜት ይሰማሻል? ይሄ ፒኤምኤስ ይባላል። ፕሪሜንስትራል ሲንድረም በሆርሞኖች መጠን መለዋወጥ ምክንያት ከ4 ሴቶች 3 ላይ ሊከሰት ይችላል። በዚህ ክፍል ምልክቶቹ ምንድን ናቸው? ምን እገዛዎች መደረግ ይችላሉ? መቼ ነው አሳሳቢ ተብሎ ወደ ሐኪም የሚኬደው የሚለውን እናያለን። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። እንኳን ወደዚህ ክፍል በሰላም መጣችሁ። እስከ መጨረሻው አብራችሁ ቆዩ። ወደ ምልክቶቹ ስመጣ 2 ዋና ምልክቶች አሉት። የመጀመሪያው ኢሞሽናል ለውጦች ነው። በባህሪያ ላይ የምታዩት ለውጦች ስሊፕ ፓተርናችሁ ወይም የእንቅልፍ ሁኔታችሁ ሊዛባ ይችላል። ቁጡ ልትሆኑ ትችላላችሁ። ኮንሰንትሬት ማድረግ ሊከብዳችሁ ይችላል። በቀላሉ ተነጫናጭ፣ ማልቀስ፣ እንደዚህ አይነት ስሜቶች ሊመጡ ይችላሉ። ከፊዚካል ለውጦቹ ደግሞ ስንመጣ ጡት ላይ ህመም ሊኖር ይችላል። ሆድ ላይ መነፋት፣ ብሎቲንግ፣ ራስ ምታት፣ እንደዚህ አይነት ነገሮች በአካላዊና በስሜት ላይ የሚመጡ ለውጦች አንዱ ባህሪው ነው። ፕሪሜንስትራል ሲንድረም ፔሪድ ኦቭሌሽን ከአለፈ በኋላ ወይም ከ2 ሳምንት በኋላ የሚከሰት ሲሆን ፔሪድ ከመምጣቱ በፊት ለ1 ወይ ለ2 ሳምንት በድንገት የሚመጡ የድብርት ስሜቶች፣ እንደዚህ አካላዊ ለውጦች፣ ፍላጎት ማጣት፣ ለዕለት ተዕለት አክቲቪቲ ይኖሩና ልክ ፔሪድ መፍሰስ እንደጀመረ በመጀመሪያው 4 ቀናት ውስጥ ምልክቶቹ ይሻሻላሉ። እነዚህ ብዙ ሴቶች ላይ ሊታዩ የሚችሉ ናቸው። ከመጠሪያ ስሙ ስንነሳ ፕሪሜንስትራል ሲንድረም ማለት ፔሪድ ከመጀመሩ በፊት የሚመጣ እነዚህ የግሩፕ ኦፍ ችግሮች ናቸው። አንድ ብቻ ሳይሆን ብዙ ጊዜ ተጠቃለው ነው የሚመጣው። ሌላው ፕሪሜንስትራል ዲስፎሪክ ዲስኦርደር ነው። ይሄኛው ከፍተኛ ነው። የዕለት ተዕለት ህይወትንም መስራት እስኪያቅት ድረስ በከፍተኛ አካላዊና ስሜታዊ ድብርት ውስጥ መግባት ስለሆነ እንደዚህ አይነት ነገር ካለ ወደ ሳይካትሪስት መሄድ፣ ወደ ሌሎች ህክምናዎች ሐኪም ሊመራችሁ ይችላል። መጠነኛ ለውጦች ግን ብዙ ሴቶች ላይ የሚጠበቁ ስለሆኑ ቲፒካሊ ፔሪድ ከመምጣቱ ሳምንት 2 ሳምንት መጥተው በፊት ይመጣሉ። ልክ ፍሰቱ እንደጀመረ ባሉት የመጀመሪያ ጥቂት ቀናት ውስጥ ደግሞ እየተሻሻለ ይሄዳል ማለት ነው። በመሃል ግን ፔሪድ ከፈሰሰ በኋላ እና ያኛው የድብርት ስሜት እስኪጀምር ድረስ ጋፕ ይኖራል፣ ፍሪ ፔሪድ ይኖራል ማለት ነው። ኮንቲኒየስ ከሆነ ግን ሳይካትሪስት ኢቫሉዌሽን ያስፈልጋል። ኮንቲኒየስሊ ድብርት ካለ፣ መነጫነጭ፣ መከፋት ስሜት ካለ ይሄ ከአጠቃላይ ድባቴም ጋር ሊያያዝ ስለሚችል፣ ከፔሪድ ጋር የተያያዘው ግን በሆርሞን ፍለክቹዌሽን ወይም መጠን መቀየር የመጣ ስለሆነ የሆነ ሰሞን ይኖራል፣ የሆነ ሰሞን ደግሞ ፍሪ ትሆናላችሁ ማለት ነው። አንድ ወር እንደዚህ አንድ ሴት ቢያጋጥማት ይህንን ችግር ይሆናል የሚለውን ስናይ 3 ተከታታይ ወራትን ሲያጋጥም ነው እንደ ፕሪሜንስትራል ሲንድረም የምናየው። አንድ ወር ላይ በስትረስ ምክንያት ኤግዛም ደርሶ ሊሆን ይችላል። ህይወት ላይ ባለ ችግር ምክንያት በአንድ ወር ውስጥ ይህንን እንደ ችግር ብለን ላናየው እንችላለን። 3 ተከታታይ ወራትን ግን ከፔሪድ በፊት እየጠበቀ ቢያንስ 1-2 ሳምንት እንደዚህ አይነት ድብርቶች የሚመጡ ከሆነ ልክ ሲመጣ ደግሞ የሚሻሻል ከሆነ የፕሪሜንስትራል ሲንድረም አንዱ ማኒፌስቴሽን ነው ማለት ነው። ወደ ምርመራዎቹ ስንመጣ መጀመሪያ ሲምፕተም ዲያሪ ነው። የሚሰማችሁን ነገሮች በዲያሪ ታረጉና መቼ ምን አይነት ስሜት ይሰማችኋል የሚለውን ለሐኪማችሁ ትናገራላችሁ። ይሄ ጎልድ ስታንዳርድ ነው። ምክንያቱም በላብራቶሪ የሚገኙ ስላልሆኑ እንደዚህ አይነት ነገሮች የስሜት ለውጡ መቼ ይጀምራል፣ ከወር ያለ አይደለም። ጥሩ የሆነ ስሜት 1-2 ሳምንት ተሰምቷችሁ ፔሪድ ሊፈስ ሲል ነው ወይ ይሄ የድባቴ ስሜት፣ የቁጡነት ስሜት ወይም አካላዊ ለውጥ ላይ ሄዴክም ሊሆን ይችላል፣ ሆድ መነፋት፣ አፒታይት መጨመር፣ ስሊፕ ፓተርን መዛባት፣ የእንቅልፍ መዛባቱ የሚመጣው የሚለውን። ስለዚህ ከእናንተ በኩል ቢያንስ ለ3 ወር መዝግባችሁ መቼ መጥቶ መቼ ይሄዳል ይሄ ምልክት፣ ልክ ፔሪድ ሲፈስ ይሻሻላል የሚለውን ስትነግሩን እንደ አንድ ዲያግኖስቲክ ክራይቴሪያ እኛ ሐኪሞች እንጠቀመዋለን። ከሌሎች ላቦራቶሪዎች ደግሞ ስናይ ተጓዳኝ ይህንን ሊያመጡ የሚችሉ የደም ማነስ፣ የቫይታሚን ዲ፣ የታይሮይድ ችግር፣ ሌላ የጤና ችግር ምንም እንደሌለ ይህንን ሊያመጣ የሚችል በተለይ ከሳይካትሪክ ኢልነሶች ጋር ተያይዞ የተደበቀ ዲፕሬሲቭ ዲስኦርደሮች፣ ከድብርት ጋር የተያዙ ከባይፖላር ጋር የተያዙ የተለዩ የሳይካትሪክ ችግሮች እንደሌሉ እናያለን። ስለዚህ ሌሎቹን ችግሮች አይተን እነሱ ካልተገኙ ነው ይሄኛው ፒኤምኤስ ነው ወደሚለው እንሄዳለን።
ስለዚህ ወደ ሳይካትሪስት የመላክ እድላችንም ከፍ ያለ ነው። በተለይ ቀናቶቹ ኮንስታንት ከሆኑና ለረጅም ጊዜ እንደዚህ አይነት ስሜቶች ከቀጠሉ። በሕክምና ሁልጊዜ ወደ ሆስፒታል ስትመጡ ሂስትሪ እና ፊዚካል ኤግዛሚኔሽን የምንለው ስላለ በሂስትሪ ተጓዳኝ በሽታዎች እንደሌሉ ካየን በኋላ ፊዚካል ኤግዛሚኔሽን ላይ በተለይ ጡት ላይ ብሎቲንግ፣ ብረስት ቴንደርነስ ህመም እንደዛ የሚኖር ከሆነ ከጡት ላይ ካለው ፊዚካል ኤግዛሚኔሽን እንሰራለን። ጡት ላይ ችግር የለም፣ ማህፀን ላይ ችግር የለም። ሄዴክ ማይግሬን አሁን ብዙ ጊዜ በዛ ሰዓት የሚመጣ ከሆነ ማይግሬን ወይም ራስ ምታት በዛ ወቅት ሊያመጣ የሚችል ሌላ ተጓዳኝ የጤና ችግር ምንም እንደሌለ እነሱን ሩል አውት ለማድረግ እንሞክራለን። ወደ መፍትሄዎቹ ስንመጣ መጀመሪያ ከተፈጥሮ ጋር ተያይዞ ሊመጡ የሚችሉ መሆኑን መቀበል፣ ብዙ ሴቶች ላይ ሊከሰቱ እንደሚችል መቀበል። ከዛ ውጭ ግን ላይፍ ስታይል ለውጦች ለምሳሌ በየቀኑ ከ30 ደቂቃ እስከ 1 ሰዓት ኤክሰርሳይዝ ማድረግ፣ ወክ ማድረግ፣ ጤናማ ላይፍ ስታይል፣ አትክልት ፍራፍሬዎችን መመገብ። ከዛ በተጨማሪ ደግሞ ስሊፕ ሃይጂን በደንብ ይመከራል። በእነዚህ ስትረስ ባለባቸው ወቅቶች ላይ ለ8 ሰዓት ያህል በደንብ ጥሩ እንቅልፍ ብታገኙ፣ ከባድ አሰልቺ ስራዎች መስራት ያለባችሁን ለዛ ጊዜ ባታረጉት፣ ወደ ሌላ ጊዜ ፖስትፖንድ ብታረጉት የበለጠ የተሻለ ይሆናል። ሌሎች በቀላሉ ደግሞ እንደ ሰፕሊመንት ይህንን ሊያስተካክሉ የሚችሉ ካልሲየም፣ ማግኒዚየም፣ ቫይታሚን B6፣ ቫይታሚን ዲ፣ ቫይታሚን ኢ ሰፕሊመንቶች ይኖራሉ። የማይነር እንደዚህ ንጥረ ነገሮች ማይክሮኒውትሪንት ንጥረ ነገሮች መጠን ሰውነታችን ውስጥ መሻሻል የበለጠ ሰውነታችን ጤናማ እንዲሆን ስለሚያግዘን ሐኪም ጋር ተመካክራችሁ እነዚህን ሰፕሊመንቶችም እናንተ መውሰድ ትችላላችሁ። ወደ ሐኪም የሚታዘዙት መድኃኒቶች ስንመጣ በመጀመሪያ ፔሪየድ ማስተካከያ የሆርሞን መከላከያዎችን ልናዝ እንችላለን። ፔሪየዱን ለማስተካከል እንደ ወሊድ መከላከያ ክኒኖችን ተመካክረን ከታካሚ ጋር ልናዝ እንችላለን። ምክንያቱም እነዚህ ድብርቶች፣ ከፍተኛ የሰውነት ጫናዎች በተለይ ተማሪዎች ላይ የዩኒቨርሲቲ ተማሪዎች ላይ ሲመጣ ኤግዛም ራሱ በስርዓት መስራት አይችሉም። ስለዚህ ይህንን ለማስተካከል ፔሪየድን ማዘለል አለብን ወይ ሲመጣ ሆርሞኑ እንዲስተካከል ምን እናርግ የሚለውን እናያለን። ከዛ ውጭ ግን በተያያዥነት አንቲፔኖች የሚያስፈልጉ ከሆነ ለህመሙ ማስታገሻ ራስ ምታት ከሆነ የሚመጣው፣ ማይግሬን ከሆነ፣ ለሆድ መንፋት፣ ሆድ ቁርጠት ከሆነ የሚመጣው እነዚህን እየተከተልን ምን ማስታገሻ እንስጥ የሚለውን እናዛለን። በተጨማሪ ደግሞ እንደ አንቲዲፕረሳንት ድብርትን የሚቀንሱ መድኃኒቶች ልናዝ እንችላለን። እነዚህ ግን በዋናነት ሳይካትሪስት ጋር ከተመካከርን በኋላ ነው ወደ እነዚህ መድኃኒቶች ልንሄድ የምንችል። የሆርሞን ውጣ ውረዶች አንቺን ደካማ አያደርጉሽም። ራስሽን ማወቅሽ የተሻለ ጠንካራ አንቺን ለመፍጠር ይረዳሻል። በእንደዚህ አይነት የሙድ ለውጦች መካከል እናንተ ቤት ውስጥ ምን ስታረጉ የተሻለ መፍትሄ እንዳያገኛችሁ ኮሜንት ላይ አስቀምጡልኝ። ደህና ቆዩ።